የሜክሲኮ ሳር ቤት ኮሪደር ሁለተኛው ኮሪደር ነው። የመጀመሪያውን 4 ኪሎ ፒያሳ አካባቢ ያለውን ከሳምንት በፊት ለህዝባችን ለአገልግሎት ክፍት አድርገናል። ገምግመን በጥሩ ሁኔታ ህዝባችን የተጠቀመበት ነው። ዛሬ ደግሞ ሁለተኛውን ኮሪደር ሜክሲኮ ሳር ቤትን በዚህ ደረጃ ገምግመን ለአገልግሎት በተሟላ ሁኔታ ዝግጁ መሆኑን ያስተዋወቅንበት ቀን ነው ማለት ነው። ኮሪደር ልማት በመንልበት እንግዲህ አሁን አንዱ ውበት ነው። የከተማችንን የአገልግሎት ደረጃም በከፍተኛ ሁኔታ ከፍ የሚያደርግ ነውና በተለይም እዚህ የምናያቸው እነኚህ ሰዎች በጣም እያደነቋቸው ያሉ መብራቶች የመጀመሪያው የኢትዮጵያ ምርት ነው። የኢትዮጵያ አምራቾች ያመረቱት በውጭ ሀገር የምናየው ሀገራችን ላይ ኢምፖርት ካላደረግን በስተቀር የማይታሰብ በኢትዮጵያ አምራቾች ኢንዱስትሪያችን እዚህ ደረጃ ደርሶ ይኸው ለኮሪደር ልማታችን መድረስ ችሏል ማለት ነው። ከዛም በተጨማሪ በርካታ የአረንጓዴ ልማት ስራዎች ተሰርተዋል። ይህም ብቻ አይደለም። ከዚህም ባለፈ ለህዝባችን መገልገያ የሚሆኑ ሰው ጎራ ብሎ ሻይ ቡና የሚልበት ወክ የሚያደርግበት ሰፋፊ እንደዚህ አይነት ሜዳ አረፍ የሚልበት ወንበር፣ መቀመጫ፣ ዛፍ፣ ጥሩ እይታ የሚያምር ገጽታን ማየት ችለናል ማለት ነው። ብዙ ዘመን አድናቂ ሆነን ከርመናል። ነገር ግን ዛሬ ኢትዮጵያኖች ተባብረን በጋራ ሁሉም የሚመለከተው አካል ጭምር እንደየ ስራ ኃላፊነቱ ተሳትፎበት እና ኢትዮ ቴሌኮም እና መብራት ኃይል እና ኢትዮጵያ ቤቶች ኮርፖሬሽን የየራሳቸውን ኃላፊነት በሚገባ በዚህ ኮሪደር ልማት ውስጥ እንዲወጡ በማድረግ ቅንጅት ተረጋግጦበት በተሟላ ሁኔታ ተሰርቷል። የትራንስፖርት አገልግሎቱ መቼም በአዲስ አበባ ላይ አዳዲስ ብስራት ነው ማለት ይቻላል። የታክሲ ማውረጃ መጫኛ ቦታዎች አሉን። መንገዶቻችን ፓርኪንግ እንዳይሆኑ የታክሲ ማቆሚያ፣ የመኪና ማቆሚያ ቦታዎችን አዳዲስ ኢንትሮዲዩስ አድርገናል። እዚህ አካባቢ መፍጠር አይቻልም ተገንብቶበታል፣ በቃ ዝግ ነው ተብሎ የነበረን ከፈትፈት አድርገ ነው ብዙዎች ተባብረውን ማለት ነው። ግማሹ ህንጻውን አፍርሶ ፍለፊቱ ወደ ኋላ አስጠግቶ ግማሹን ተክተን ሌላ ቦታ ላይ ወስደን ግማሾቹ ደግሞ አላስፈላጊ የተለጣጠፉ ነገሮችን አንስተውልን መንገዱም ሰፍቶ የሳይክል መስመር፣ የእግረኛ ሰፋፊ መንገድ፣ የአረንጓዴ ልማት እንዲሁም የመኪና ማቆሚያ፣ የታክሲ መጫኛ ማውረጃ፣ የአውቶቡስ መጫኛ ማውረጃ፣ መንገደኞቻችን ደግሞ መጫን ማውረድ ማረፍ ብቻ ሳይሆን በትራንስፖርት ጥበቃ ሂደት ውሃ እንዲያገኙ ከራባቸው በመንገዳቸው በቀላሉ ገዛ አድርገው የሆነ የሚመገቡት የሚጠጡት ነገር ማግኘት እንዲችሉ መንገዱ በእግርም ጭምር ለመሄድ የሚያነቃቃ እንዲሆን ማድረግ ተችሏል። ይሄ አዲስ ስታንዳርድ ነው ለሀገራችን። ሁለተኛው ኮሪደር ቃል በገባ ነው ልክ ለህዝባችን ተግብረን ዛሬ ላይ ማድረስ ችለናል። ይህንን ሀሳብ ከማመንጨት እስከ ትግበራ ድረስ በጥብቅ ክትትል ካጠገባችን ሳይለዩ ክቡር ጠቅላይ ሚኒስትራችንም በከፍተኛ ሁኔታ በተባለውና ቃል በተገባው ጊዜ ውስጥ እንዲሁም ደግሞ በተቀመጠው የጥራት ስታንዳርድ ደረጃ እንድንሰራ ትልቅ የሆነ አስተዋጽኦ ነው ያላቸው። በርካታ አካላት ተሳትፈውበታል። የህንጻ ባለቤቶች ጭምር በአካባቢው ላይ የምታዩት ህንጻቸውን አልሙኒየም ክላድ አድርገው አዳዲስ መብራቶችን አስገብተው አጽድተው መቀየር ያለበትን ነገር ቀይረው ለአካባቢው የበለጠ መልካም ገጽታ ጥሩ አገልግሎት የሚሰጥበት ማድረግ ችለዋል። እንግዲህ ይሄ አሁን የሰራ ነው ጥሩ ነው ብለን እየገለጽን የበለጠ ለመስራት ደግሞ የምንነቃቃበት የምንታጠቅበት ሁለተኛውን ሶስተኛውን ኮሪደር በሚቀጥለው ሳምንት ጠብቁን የምንልበት ቃል የገባነውን በትክክል በተግባር አድርገን ለህዝባችን አገልግሎት የምናቀርብበት ነው። በዚህ ሂደት እንግዲህ መንገድ ተጨናንቋል። አንዳንድ ጊዜ ዘግተን ነው የምንሰራው። አንዳንድ ጊዜ ደግሞ ራሱ መንገዱ ላይ ከሚሰራው ስራ የተነሳ ትራፊክ የሚጨናነቅ ነበረ። ከአካባቢው የምናነሳቸው የምናዘዋውራቸው አንዳንድ አገልግሎቶችም ነበሩ። ህዝባችን ተባብሯል። ታላቅ ምስጋና ይገባዋል። አብረን ተባብረን ስንሰራ እንደዚህ የላቀ አገልግሎት ማግኘት እንችላለን። ለሁላችንም የሚሆን ለግለሰብ አይደለም፣ ለመላው ኢትዮጵያን ለከተማችን ነዋሪዎች ሁሉ ትልቅ የሆነ አገልግሎት የሚሰጥ ነውና በጋራ ተባብረን ተደማምጠን ስንሰራ በፍጥነት ውጤታማ መሆን የምንችልበትን አካሄድ
መተግበር እንችላለን። ፍጥነታችን ይጨምራል። ውጤታማነቱም በዚህ ደረጃ እየላቀ ተግባራዊ መሆን የሚችልበት ነው። ስለዚህ በዚህ አጋጣሚ አብረውን የሰሩትን የተባበሩትን አስተዋጽኦ ያደረጉትን ሁሉ አካላት በራሴም በከተማው ህዝብም ስም አመሰግናለሁ ማለት ወዳለሁ። የእናንተ ነው፣ ጠብቁት። መሰረተ ልማቱን ካልጠበቅ ነው ካልተንከባከብ ነው ለጊዜያዊ አይደለም ያሳመርነው ዘላቂ ልማት ነው የተሰራውና አደራ ባለቤቱ የከተማው ነዋሪ ነውና ጠብቁት ማለት ወዳለሁ።